ሻሎም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? እኔ በጣም ደህና ነኝ። በዘጸአት መጽሐፍ ላይ የተሰራ አንድ ዶክመንተሪ ያየሁኝና ውስጤን ከች ያደረገውን ሐሳብ ላካፍላችሁ። አንድ ሰው ሲናገር እንደዚህ አለ፣ freedom is not given, it is taken ብሎ ተናገረ። ነፃነት አይሰጥም ይነጠቃል እንጂ እንደማለት። እስራኤላውያን ከግብጽ ምድር ሲወጡ አልጋ ባልጋ በሆነ መንገድ ነፃነታቸው ተሰጥቷቸው እንደሚወጡ ነበር ያሰቡት። ነገር ግን እንደዛ አልሆነም። እግዚአብሔር ነፃነታቸውን ተዋግቶ ተናጠቀላቸው። እንደዚህ ልበላችሁ፣ በየትኛው ባርነት ውስጥ አላችሁ? ከእግዚአብሔር ሐሳብ ውጪ እየገዛችሁ ያለ ያ ነገር ባርነት ነው። ከመንፈስ ቅዱስ ውጪ በውስጣችሁ የተሞላችሁት ያ ነገር ለባርነት የሚዳርጋችሁ ነው። ለዚያም ነው ከኃጢአት ጋር ደም እስከ መፋሰስ አልደረሳችሁም ብሎ የሚናገረው። አንዳንድ እንደ ባርነት የገዙን እነዚያ ነገሮች በነፃነት እንዲሁ እንደምንወጣባቸው እንዳናስብ ውሳኔያችንን የሚጠይቁ ነገሮች ናቸው። ያ አሁን በህይወታችሁ ያለውን ባርነት እንደማትወዱ ታውቃለሁ። ስለዚህ ባርነት ምን እያደረጋችሁ አላችሁ? ያ ሰው እንደተናገረው እኔም እናንተን ልበላችሁ፣ ነፃነት አይሰጥም ይነጠቃል እንጂ። በጌታ በኢየሱስ ስም ባሪያ አድርጎኛል የምትሉትን ነገር የትኛውንም ከእግዚአብሔር ሐሳብ ውጪ የሆነ በእናንተ ላይ የነገሰባችሁን ነገር ኦቨርካም የምታደርጉበት የምታሸንፉበት የእግዚአብሔር ጸጋ እንዲበዛላችሁ ጸልያለሁ። ሻሎም